አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮአችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ ጸጋዬ ቸገረኝ ካለ ቀዳሚ ቸገረኝ እንትና ቸገረኝ ካለ ልትረዳ ትችላለች። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከመስጠት ድረስ ምን ሆነሃል አንተ? አመኛው ነው ምናምን። እምነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ነው። ያለ ምክንያት ዝም ብለህ ከመሬት ተነስታ አታምንም። እንዴት? ቴንክ ዩ በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታየው በምክንያት እኮ ነው የምታምነው። ቤተሰቦቿን ታውቃለህ፣ ባክግራውንዷን ታውቃለህ፣ ነገሯን ታውቃለህ፣ አስተሳሰቧን ነገሯን ከዛ በኋላ ነው ልብህን የሰጠው እንጂ ምንም ላላወቀው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ለአሁን ሰውየውን አረጋግጠ። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደ ምን ይባላል መሰለ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው። አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰጥታ ተከርታ ታውቃለች፣ ለአባቷ ሰጥታ ተከርታ፣ ለወንድሟ ሰጥታ ተከርታ ታውቃለች፣ ለባለቤቷ ሰጥታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለኔ የሆነ ነገር ስትሰጠኝ በሪዝም ቢሆን ምን ችግር አለ? ምን ሆነ መሰለ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያለ። አትሽጠው ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛ መኪና ገዛ። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ዕቃ ጭኖ ወደ ኋላ ስትራፕ አድርጎ ተገለበጠ እና የአንድ ነጥብ ከምናምን መኪና ነው በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠው። ስቲል ብሬን አልሰጠኝም። የሚያሳው መካሰስ ትችላለህ። ያው እግዚአብሔር ሰጥቼ ትችዋል። ሌላም እንደዚህ አይነት ሰው አሁን ታረጋዋለሁ ግን አላረገው። ሰጣለሁ ትሰጣለህ፣ ሰው ታግዛለህ ካለኝ ለው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን እዚህ ስደይ ማን አለውስ ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንፃር ለምን አናረግም ብለው እሱንም ቅንነቷን ስታረግ በቃ 100% እርግጠኛ ከሆነች 100%ም ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ ገንዘቡን ከከለከለችው የሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ የውሸት። የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋ ነው። ግን አጠያይቅ አንዳንድ ጊዜ አጠያይቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክስናም ከፍታ ነገስትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚያለኩልናል። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን ያስብ እንትን ያረኩኝ ነው የሚል ነገሮች ይኖራል። እነሱ ነገሮች ቢሆኑስ ምን መሰለ ያው ሰጪማ የሆነ ካንተ የተሻለ ክህሎት እንዳለውማ ምንጭም ጊዜ እርግጠኛ ሊያጠቃ የሚፈልግ ሰው ምን መሰለ የድሮ ነገስታትን ከሰራቸው ያሉት ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ ሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሰምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን ካንተ የተሻለ ክህሎት አለ፣ ኤክስፒሪየንስም አለው። እንዴት እንደሚያሰምንም ያስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ትጣላል? ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500 ሺህ ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል። የሆነ ነገር እያየች ነው መሰጠው። እኔ አሁን በጣም በልጥ ሰዎች ያውቃሉ። ምን አረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያርግልኝ አለች። በሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ። መኪናውን